የሆነ አውሮፓ ሀገር የት እንደሆነ እንኳን አያውቁትም። ለመግባት ብለው ባቡር ማነሱ መርከብ እንትን ውስጥ ገብተው የእህል መጫኛ መርከብ፣ የመኪና የኢንጂን መጫኛ የተለያየ እንትን መጫኛ መርከብ ውስጥ ገብተው እዛ በኦክሲጅን እጥረት ሞተው አንዳንዶቹ ማሽን የሚዞር ማሽን የመርከቡ እንትን ኢንጂን ቆርጧቸው የሚንከራተቱበት ምክንያት በዝማሬው እንደተባለው ሀገር እያለን ስደት፣ ክብር እያለን ውርደት፣ ምግብ እያለን ረሃብተኞች፣ ወገን እያለን ብቸኞች የሆንበት ሌላ ምንም ተአምር ተፈጥሮብን አይደለም። የማየት አቅም አጣን። ያችን አገር ተባብረን ተያይዘን አገር ምቹ አገር ማድረግ እንደምንችል ማየት አልቻልንም። ህልማችንን ሁላችንም እናሳካው አሜሪካ በመሄድ አውሮፓ በመሄድ ካናዳ በመሄድ መሰለን። አገር ቤት ስንገናኝ ግን መበላላት፣ መነካከስ፣ በቃ መቀኛኘት፣ መቀናናት ስንወጣ ብቻም ይሳካልን። እግዚአብሔር ይህን ዘመን ይቀይረው። አሜን በሉ ወገኖች። አገሩን ለውጦ መለወጥ እንደሚቻል የሚያስብ ትውልድ ይፈጠር አሁን። አሜን። አገሩን ለውጦ ያለውን ነገር ያለውን ወደ እንትን ምርትነት ያልተለወጠውን ጥሬ ሀብት ለውጦ ቀይሮ ሰው አገር የሚንከራተት ሳይሆን ለጉብኝት የምትፈልግ አገር፣ ደጅ የምትጠና አገር፣ ቪዛዋ ውድ የሆነ አገር፣ ለዓመት የምታሰልፍ አገር። እጃችሁን ዘርጎ አሜን በሉ ይሁን። እስቲ በሆነ ያው ካለንበት ጭቅጭቅ ወጥተን በጌታ በኢየሱስ ክርስቶስ ስም። የኔልሰን ማንዴላ ራእይ ምን ነበር? ነፃነት። ጥቁሮች አገራቸውን ሲመሩ፣ ሲያስተዳድሩ፣ ሲገዙ አያለሁ አሉ። በቃ አያለሁ። ይሄን እስከማይ ድረስ መክፈል ያለብኝን ማንኛውንም መስዋዕት እስከሞት ድረስ ከፍላለሁ አሉ። አሳክተው አይደለም የሚቀጥለው ጄኔሬሽን እሳቸው ራሳቸው የሳውዝ አፍሪካን ቤተ መንግስት ተቀምጠውበት ገዝተውበት አዘውበት በጡረታ ተገልለው እየባረኩና እየመረቁ በክብር ሄዱ። እንዴት ያስቀናሉ! በእውነት እንዴት ያስቀናሉ! ማየት እንደዚህ ያከብራል። ማየት እንደዚህ ያሳድጋል። ማየት እንደዚህ ይባርካል። አሁን ጥያቄ ያንተ ራእይ ምንድነው? ያንቺ ራእይ ምንድነው? የሆነ ነገር ለማየት ማንዴላ መሆን አለብን? ማርቲን ሉተር ኪንግ መሆን አለብን? ጳውሎስ መሆን የነሱና ጃይንት መሆን በቃ ገናና መሆን አለብን እንዴ? ኖ ይህን ዓለም የቀየሩ ብዙ ትልልቅ ሰዎች ትልቅ ስም ያላቸው፣ አንዳንዶቹ እንቁላል ሻጭ ነበሩ፣ አንዳንዶቹ ጫማ ሰፊ ነበሩ፣ አንዳንዶቹ የተቀደደ ብረት ድስትና መጥበሻ ጠጋኝ ነበሩ። ዓለምን ያሻሻሉ ያሳደጉ ሁሉ ትልልቅ ሰዎች አልነበሩም። አንተም ትችላለህ፣ አንቺም ትችያለሽ፣ ትችላላችሁ። እንችላለን። ለምን ራእይ አልባ እንሆናለን የሚለውን ኦኬ ላጠቃል። እሺ 9 ሰዓት አልቋል። ላጠቃል። ለምን ራእይ አልባ እንሆናለን? ያለ ራእይ እንድንኖር የሚያደርጉን አደገኛ የራእይ ቀበኞችን ልንገራችሁና ልጨርስ። አንደኛ ክርስትናችን የቀዘቀዘ ነው። በጣም ቀዝቃዛ ህይወት ነው ምንመራው። የጋለ በቃ ሚንተከተክ ህይወት አይደለም ምንኖረው። በየቀኑ በጣም ቀዝቃዛ ለሰስ ያለ ህይወት ነው ምንኖረው። ናምበር 1 ትልቁ የራእይ ጠላት እሱ ነው። ሁለተኛ በምድራዊና በጊዜያዊ በዕለታዊ ነገር ተተብትበናል። ከዛሬ ያለፈ ከወር ያለፈ ከዓመት ያለፈ ማየት አልሆነልንም፣ አልቻልንም። በጣም በጊዜያዊና በዛሬ ነገር ተተብትበናል። ሶስተኛ ጠላት ሰይጣን ዲያብሎስ እየተከታተለ ያስጨነግፈናል። እግዚአብሔር ይገስጸው። የሆነች ነገር ስናይ በቃ ተከትሎ መጥቶ ይረግጠናል፣ ያስወርደናል እና ተስፋ እንቆርጣለን። ያየነው ትንሽ ነገር ስላልተሳካ ሌላ ማየት ሞቲቬት አያረገንም። አራተኛ ኃጢአትና ያለፈ ስህተት ክስ ያስጨንቀናል። እንዲህ አድርጌ እንደዚህ አጥፍቼ ባለፈው ወደዚህ ሀገር ስመጣ ሌላ ሀገር ሲሄድ እንዲህ ፈጥሬ ተዋሽቼ ምን ብዬ ይሄን አድርጌ እንደዚህ እያልን የኋላ ትናንሽ ስህተቶቻችን እያሰብን ወደፊት ማየት አልሆነልንም። አምስተኛ ያለ መጠን በችግሮች ወይም በጉድለቶች ላይ እናተኩራለን። በጉድለት ላይ በቃ የለም የሚለው ቀድሞ ይመጣብናል። አይቻልም የሚለው ቀድሞ ይመጣብናል።